እናንተ ሰርጋችሁን እንግዲህ አምናችሁበት ቀን ቀጠሮ መቁረጥ ነው እንጂ ለቦታ ጭቅጭቅ ማሰብ የምንም ጭንቀት የለባቸውም ማለት ነው። እና እንግዲህ የምትፈልጉ ሰዎች ደግሞ እዚህ ጋር ቁጥርም አለ አድራሻም አለ ነው። ዋናው እናንተ አስቡበት ማለት ነው። እና ምንም የምታጡት ነገር የለም። ኦልሬዲ ተያይዛችሁ መጥታችሁ እዛ ጋር ሁሉም ነገር ማድረግ ትችላላችሁ ማለት ነው። እና ልብሱ አለ፣ ጫማው አለ፣ ሙሉ ነገሩ ያካተተ ስለሆነ ማለት ነው። ሆቴሉ ሁሉ ነገር ያለበት ቦታ ነው። እና እንደምታዩት ልክ በጣም ውብ የሆነ ድንቅ የሆነ ቦታዎች ናቸው። ለአይን ማራኪ ነው። እና በጣም ደስ የሚሉ ነገሮች ነበረ ውሏችን ያደረግነው። ስለዚህ ውድ ቤተሰብ እንግዲህ በእንደዚህ ቦታዎች ፈልሰስ ማለት የምትፈልጉ አድራሻውን እንነግራችኋለን። እንግዲህ እፈልጋለሁ የምትሉ ሰዎች ደግሞ ኮሜንት ለሀሳባችሁን አስቀምጡ። አድራሻው በእኛ እንግዲህ እንጠቁማችኋለን ማለት ነው። ይህንን ቦታ ለማየት ለሰርግ እንዳልኳችሁ ዋናው ነገር እዚህ ጋር ለሰርግ ነው። በጣም ትልቅ አዳራሽ ስለሆነ ማለት ነው። እና ለሰርግ በጣም ተመራጭ ነው። እና ለሰርጋችሁን በዛም ትጠሩኛላችሁ። እንግዲህ የኔን ሰርግ እንግዲህ ከነዚህ አያልፍም ከአንድ ሆቴል ማለት ነው። በቀጣይ እንግዲህ እኛም እየተዘጋጀን ነበረ ያ ቀን ለመሄድ ያስበንበት ጸጉራችን ምናምን እየተስተካከለን እና ነበረ። እዚህ ጋር እንደምታዩት ጸጉራችን እኔና ጓደኛዬ ተሰርተን እዚህም ቦታ ቅድም ያያችሁን ሆቴል ለመሄድ እንግዲህ ጸጉራችን ተስተካክለን እስቲ እንዴት ነው ውበታችን እያየን ፎቶችን እየተነሳሳን ነበረ እና ማለት ነው። በመቀጠል ደግሞ ጸጉራችን ተሰርተን እንደዚህ አምሮብን ምናምን ጉዟችን ኦልሬዲ ጀምረናል ማለት ነው። ከዚህ ከጥቂት ሰከንድ በኋላ ደግሞ ጉዟችን እናደርጋለን ማለት ነው። የቅድሞ ወዳያችሁት ሆቴል እንሄዳለን ትላላችሁ። በጣም የሚገርም ነበር። ወሬ እንደምታዩት ያው መንገድ ጀምረናል። መንገዱን በዛው እየቀረጽን ነው። እንዴት ነው ድባቡ? መንገዱ ታውቃላችሁ ዱባይ በጣም ጭንቅንቅ ስለሚል እና በዚህ መልኩ ነበረ እኛም እየተጓዘን ነበረ። በጣም አሪፍ ነበረ። በጣም ደስ ይል ነበረና እንግዲህ ወደ አማራ እዛ ደስ የሚለው ሆቴል ለመግባት ነው ይሄንን ሁሉ እጥረት የምናደርገው ማለት ነው። እና እዚህ ጋር ስታዩት እንዴት ነው? አሪፍ ነው። የሰው ግርግር፣ የመኪናው ጭንቅንቅ፣ አቤት አንዳንዴ መንገድ ሲዘጋ እንዴት እንደሚያናድድ ቦታ እንግዲህ የቀጠራችሁበት ቦታ በጣም ታረፍዳላችሁ። ብዙ ነገሮች አሉና ብቻ እዚህ አካባቢ ደግሞ አንድ ነገር ልንገራችሁ። መንፈሳዊ የሆነ ሴታችሁ አማኝ የሆናችሁ ሴታችሁ ወንዶችም ካላችሁ ማለት ነው ልክ ይሄን ቪዲዮ የምታዩት አካባቢ ቸርች አለ። የምትፈልጉ ሰዎች ደግሞ በውስጥ ጠይቁኝ፣ ሎኬሽኑን እሰጣችኋለሁ ማለት ነው። አብረን እንገለገላለን። ወደዛ የምትሄዱ የምትፈልጉ ካላችሁ ወይ ነው ውዶች፣ ይህ አካባቢ አለ። እዚህ አካባቢ ሆቴል ላይ የሆነ ቸርች አለና እጋብዛችኋለሁ ማለት ነው የኔ ውዶች። እና ጉዟችን ወደዛ እያደረግን ነው። እዚህ ጋር የሆቴሉ ስም ሲመጣልኝ ነው በዛው ልነግራችሁ የወደድኩት ማለት ነው የኔ ውዶች። እና እዚህ ጋር ደግሞ እንደምታዩት የአረብ ምግብ ቤት ነው። እና እኔም ለምን ባሆነ ባላቅም ቀረብ አድርጌ እየቀረስኩኝ ነበረ። እና እኔ አላቅም መንገዱ በእውነት በቃ የምትረረችው መርካቶ በቃ መርካቶ ውስጥ ነው ያለን የሚመስል ነበረ። በጣም የሰው ብዛት መንገዱ በጣም ከባድ ነበርና ይሄ ቪዲዮ ደግሞ አይታችሁት ከሆነ በሆነ ቪዲዮ ያያችሁት ይመስለኛል። እርግጠኛ ነኝ ይሄን ቪዲዮ አይታችሁታል በሆነ ፔጅ። እኔና ቅድም ያያችሁን ጓደኛዬ ናትና ይሄኔማ ሁለታችንም ነን። እንግዲህ ዞር ዞር እያለን ነበር። ልክ በዛ በሆቴሉ አቅራቢያ ባይሆንም ተመሳሳይ ቦታዎች ነበሩና ቀናችን እኛም ደግሞ በዚህ መልኩ አሳምረን ነበርና ይህ ይመስለኛል በዓል የነበረ ቀን። ውድ ደክሟታል እንግዲህ ጸጉራ እየነሰነሰች ነው እዚህ ጋር የምትገኘው። እዚህም ደግሞ ዱባይ አባያ ሴንተር ሞል ላይ ነን ያለ ነው። እኛ ስራችን መዞር ነው። ስራም እንሰራለን።